ለኔ የተደረገልኝ ለሶስት ነገር አጸልየ ነበር። ሚያዝያ 15 ማለት ነው። ለሶስት ነገር አጸለይኩት። አንደኛ መከላከያ ላይ ላለው ልጅ አጸለይኩኝ እና ያ ልጅ በየቀን ሁለት ሶስት እየደወለ ነው ያለው። ከሱ ጋር ቤት እንዳለ እየተገናኘው ነኝ ያለውት። ስለዚህ በሱ በኩል ጌታን አመሰግናለሁ። ሁለተኛ የሆነልኝ ስራ ቦታ ትልቅ ግፊያ ነበር። በዛ ላይ አንደኛ ወደ ሻሽመኔ መስመር ነው። በሻሽመኔ በግድያ ሙከራ ተከሰስኩኝ። የከሰሰኝ ግለሰብ እንግዲህ ሌላ ቦታም አምፀኛ ነው። ስለ እግዚአብሔር ምስጢር ስለማያውቅ ከሌላ ቦታ ተቀይሮ ነው የመጣው። እዛም ከባድ ነው። እዛም እንግዲህ እንደመጣ በስራ ምክንያት ከኔ ጋር ተጋጨ። ነገሩን ወደ ፖለቲካ አዞረና ብሔር በመስደብና በግድያ ሙከራ ከሰሰኝ። ይሄን መከሰሱን እኔ አላወኩም እና ሐሙስ ዕለት እኔ ሚያዝያ 15 ካጸለይኩ በኋላ ዓርብ ዕለት ለካ መጥሪያ እሱ ይዞ ለኔ ለመስጠት ተዘጋጅቶ ነው ያለው እና ዓርብ ዕለት እግዚአብሔር ሰው አስነሳልኝና ሐሙስ ከተጸለየልኝ በኋላ ዓርብ ዕለት ያ መጥሪያ አምጥቶ እኔን እንዳያስይዘኝ ራሱንም በእርቅ ይዘው እዛው ፋይሉን እንዳያንቀሳቀስ ሽማግሌ አመቻቸው። እኔን ደውሎ ጠየቁኝ። ዓርብ ዕለት ማለት ነው። ሐሙስ ዕለት ካጸለይኩ በኋላ ዓርብ ዕለት ደውሎ በጣም ይቀርበኝ ሰውዬ አረ እንደዚህ ያደርጓልና ምንድነው ባንተ በኩል ሰው ልታገኝ ትችላለህ እንዳለኝ። እኔ ምንም ሰው ማግኘት አልችልም። እንግዲህ ማንንም ሰው የለኝም። እኔ በዚህ አዋሳ ቢሆን ሰው አገኛለሁ። ወደዛ መስመር እንግዲህ ማንን አገኛለሁ? ዋስ የሚፈልገው አካባቢ ሰው ሊሆን ይችላል አልኩኝ። ከዛ በኋላ ራሱ አመቻቸ። በቅዳሜ በእርቅ ጨረሰን። ስትጸልይ ራሱ ያልከው ምንድነው? አሳልፈ ሰጥቻለሁ ነው ያልከኝ። እንዳልከው እግዚአብሔር አሳልፎ ሰጠለነ። ክብር ስጡ ለጌታ ለኢየሱስ። ይገርማል። አሜን አሜን። ሶስተኛ ደግሞ ምንድነው? የባለቤቴ እህት ወርቅ፣ የእጅ ወርቅ፣ ቀለበት፣ የአንገት ወርቅ በሆነ ምክንያት ባሏ ያስቀመጠበት ብር ለተቸገረው ሰው ሰጠችና ያ ሰው ሲቸገር ማለት ያንን ብር ሲያጣድፍ ከያንን ወርቅ አስይዛ ብሩን ወሰደች። ብሩን ከወሰደች በኋላ በወቅቱ አጣች እንጂ ተመልሳ ብሩን አገኝታ ብሩን ወርቅ ላስያዘው ሰው ብሩን መለሰችው። ወርቁን ግን ሳይሰጥ 8 ወር ቆየ። 8 ወር ከቆየ በኋላ ድምጹን አጠፋ። ከዛ በኋላ ሐሙስ ካጸለይኩ በኋላ ዓርብ ዕለት እሱም ያ ወርቅ የወሰደው ግለሰብም ደውሎ ምንድነው ያለው? ምንም አታስቢ፣ እኔ ስለማይመቸኝ ነው እንጂ ያንቺን ወርቅ እመልስልሻለሁ፣ በተስፋ ቁጭ በይ አላት። እስካሁን ግን አልሰጠም። አንድ ላይ ሊመስክር ነበር ያሰብኩት። በዛው ቃል ያው ስታወጣ እሱም በእጅ እንደሚገባ እርግጠኛ ነኝ። ወርቁን አሳልፎ ሰጣችሁ። አሜን አሜን። ተባረክ። በመጀመሪያ ክብር ለእግዚአብሔር፣ ክብር ስጡ ለጌታ ለኢየሱስ። እኔ የተደረገልኝ እናቴ በጣም ታማ ነበረ። ሰውነቷ ሁሉ አባብጦ እኔ ከዚህ ተደውሎልኝ አርሲ ነገሌ የሚባልበት ሀገር ነው እናቴ የምትኖረው። በጣም ሰውነቷ አባብጦ ሐኪም ቤትም ስትሄድ ግፊትሽ በጣም ወደ 200 ምናምን ገብቷል አሏት። ግፊቷንም መርፌ ወዲያው ሰጣት። መርፌው ምንም ሊያሽላት አልቻለም። በጣም አባበጠ ሰውነቷ። አሁንም ፈራውኝ። እኔ ብቻ ነበርኩ እሷ ጋር የነበርኩትኝ። ከዛ በኋላ ሌሊት ላይ በጣም አመማት። ሲያማት ወደ ሐኪም ቤት ሌሊት ይዘናት ሄድን። ስኳር እና ኩላሊት ጠጠር አለብሽ፣ ልብሽ ውሃ አዝሏል፣ ጉበትሽም ውሃ ያሳያል አለ። ራጁን አይቶ ማለት ነው። ራጅ ከተነሳች በኋላ ከዛ በኋላ አሁንም መድኃኒት ታዞ ምንም ለውጥ የለም። ከዛ ሌሊት ላይ በጣም በቃ የሆነ የሞጣር መጣጣር ጀመረች። ከዛ በኋላ በቃ እዚህ ጋር ያዥኝ እዚህ ጋር ትላለች እና እኔ ምንም ማድረግ አልቻልኩም። በሰዓቱ እንዲዛታለሁ፣ ውሃ አረግባታለሁ፣ ምንም ለውጥ አልነበረም። ከዛ በኋላ ትዝ ሲለኝ ቦርሳዬ ውስጥ ለካ ያን ዘይት ነበረ እኔ ከዚህ ይዤ እርኩትኝ ማለት ነው።
ከዛ ለሷም አስቤ ነበረም ቦርሳ ውስጥ ሁሌ ከኔ ጋር ሲሄድ ስመጣ ውስጥ ነበር። ከዛ በኋላ እሱን ዘይት አርጌ ውሃ ብርጭቆ ላይ ያረኩኝና ሎሚ እና ውሃውን አርጌ ዘይቱን አርጌ ይሄንን ጠጪ ሎሚ ነው። እሷ በጌታ አይደለችም ኦርቶዶክስ ናት፣ አታምንም በዘይቱም። ከዛ በኋላ ጠጪ ሎሚ ነው ብዬ ሰጣ ጊዜ ጠጣችና ትንሽ ቆይታ ኡፋይ አሁን የሰጠሽኝ ነገር ምንድነው? ልቤን ትንሽ አሁን ሰላም አገኘው አለች። ከዛ በኋላ እኔም ደስ አለኝ። ከዛ ሰላም አገኘው ስትል በቃ እንደዚህ ከሆነ ፈውስሽ በቃ በእግዚአብሔር ቤት ነው ብዬ ይዣም መጣው። ከዛ ይዣም መጥቼ እንደውም ጌስታው ስለማስገባ ስልኩን ላውስጄ ነበር። ስለሷ ስደውል ስልኩ በፍጹም አይሰራም። ከዛ በቃ ይሄ ውጊያ ነው አልኩኝና ለምኜ እኔ ጋር አሳደርኳት። እኔ አላድርም ወደ ቤት ሄዳለሁ እንደዚህ ሆኜ ሰውነቴ ብሞትስ እዚህ አንቺ ጋር አለችኝ። አትሞችም ለአንድ ቀን ደሪ በቃ ምንም አትሆኝም፣ የመጣም ነገር ካለ አብረን እናያለን አልኳት። ከዛ ለምኛት አደረች። እኔ እንዲር ስላት እምቢ አለችኝ። አልችልም አለች። እግሯ አብጧል እውነቱን ለመናገር ቸርች የማታውን ፕሮግራም ለመካፈል ሮብለን ነበር። አልችልም አለች። ከዛ እኔ ሄርኩኝ ዘይቱን ገዝቼ እናቴ እንደዚህ አሟት ነበረ ብዬ ስነግር ጊዜ ወንበር ላይ ጸልየ አንተ በጸለይ ከወንበር ላይ እኔን አስቀመጥከኝ። ሰውነቷ አባብጧል ስል የኔን እግር መታክ። ከዛ በኋላ ዘይቱንም ወስጄ እኔ ሙሉ እግሯ ላይ ሰውነቷ ላይ ቀባውኝ። ከዛ በኋላ እብጠቱ እስክትሄድ ድረስ እየወረደ መጣ እየጠፋ እየሟሸሸ መጣ። በህይወት እንደምትቀጥል ተማመንኩኝ በእግዚአብሔር ማለት ነው። ከዛ በኋላ እንሂዳለች ወደ ቤት። እሺ ብዬ ይዣት ሄድኩኝ። እስከ 3 ቀን ድረስ አብሬ ቆየው። ከዛ በኋላ ማለት ነው። ከዛ በኋላ በቃ እብጠቱ ኖርማል ነው። መጀመሪያ ጨጓራሽ አሲድ ይረጫል ምናምን መብላት አትችልም። ከዛ ትበላለች። አሁን ሰላም ናት፣ ፈጽሞ ተፈውሳለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ምስክርነቴ ይሄ ነው። ሁለተኛው ደግሞ ምስክርነቴ ቴሌቪዥን ተበላሸና ለማሰራት ስንወስድ ማለቴ መለዋወጫው እዚህ የለም ማግኘት አልችልም፣ ግን ከተገኘም 4000 ብር ያስከፍላቸዋል አለ። መንገድ ላይ አንድ ልጅ አብራኛለችና አሁን ይሄ ቴሌቪዥን ይሄ 4000 ብር እኔ ጤፍ አስፈጭበታለሁ እንደዚህ ነው ያልኩትኝ ለሷ ማለት ነው። ይሄን 4000 ብር ነው ጤፍ አስፈጭበታለሁ፣ ለዚህ ቴሌቪዥን በፍጹም እንደውም አልከፍልም አልኩኝና እቤት እንደደረሰ መጀመሪያ ፕሮግራም ነበረ። ያንን ቴሌቪዥን ወስጄ አስቀምጬ እንደዚህ አፈሩን ወሰርኩኝና እቤት ልጄ እንደውም እሱ ኪስ ውስጥ ነበር። አውጪማ ለምንድን ነው እኔ ኪስ ውስጥ አፈር መከቺው ይለኛል። ከዛ ቆይ እቤት ስደርስ ከቁጥር 2 ማለት ነው። አዎ ከዛ ወስጄ እንደገባው ቴሌቪዥኑ ላይ በኢየሱስ ስም የወጪ አይሆንም ይሄ ለኔ ገቢ ነው 4000 ብሩ እያልኩኝ እንዴ በተንኩበትና ከዛ ዘይትም ነበር ዘይቱን ቴሌቪዥኑ ላይ አደረኩኝና በቃ ትቼ ወደ ስራዬ ገባሁኝ። ከዛ ከቆይታ በኋላ በቃ እንደሚሰራ ውስጤ አምኖ ስለነበር ከፈትኩኝ። ከፍቼ ሪሞት ይዤ ስቀይር ሁሉም ይሰራል። ከዛ ቴሌቪዥኑ ሰራ። አታሳንስ በእውነት ከዚህም በላይ